ቦርጭን የማጥፋት ቻሌንጅ ቀን 8 ቀጥሏል። በምን ወጡን እንጂ እንጀራውን አንበላም በሚል ምን ማለት ነው አስረዳችኋለሁ። እስከዛ ግን ወደ ኮሜንት እንሄዳለን። ቻሌንጁን የተቀላቀላችሁ ሰዎች እንችላለን እናደርጋለን ብሎ ያልተቀላቀላችሁ ተቀላቀሉ። ማትችሉ ትችላላችሁ። ቁርጠኝነት ያስፈልጋል። ይሄን ቪዲዮ በማየት ብቻ ለውጥ የለም፣ በመወሰን በማድረግ በመተግበር ነው። እስከ ጥግ አብረን እንሄዳለን። 1 ሚሊዮን ሰው ነው እቅዳችን። 1 ሚሊዮን ሰውን ከቦርጭ፣ ከግፊት፣ ከስኳር፣ ከክብደት፣ ከኮሌስትሮል የመከላከል ነው እቅዳችን። እስከ ጥግ አብረን ነን። እናንተ ደግሞ በምን ታገዛላችሁ? ላይክ፣ ሼር፣ ኮመንት፣ ሪፖስት፣ ኮፒ ሊንክ በማድረግ ታገዙኛላችሁ። አብረን እስከ ጥግ ድረስ እንሄዳለን። ሐሳቤ ምንድነው? ብዙ ቦታ ካያችሁ ራሳችሁንም እኔንም ጨምራችሁ ብታዩ አብዛኞቻችን ምን የሚያክል እንጀራ ላይ ትንሽ ወጥ አድርገን እሷን ነው እየተሻማን የምንበላው ማለት ነው። ወጧን እንድች እያደረገን እያስነካን፣ ያ ግን ሰውነታችን ለቦርጭ ይዳርጋል። ምክንያቱም እንጀራውን ብቻ ነው የሚጠቅመውን ነገር አንበላም። ሌላ ሰውነታችን አይጠቀምም። ወደ ቦርጫችን ጋር መሄድ ነገር ብቻ ነው እንበላው ማለት ነው። ከዛ ይልቅ ግማሽ እንጀራ እናደርጋለን፣ ጎን ላይ ምስር፣ ከዛ ሽሮ፣ ከዛ አትክልት እናደርግና ትንሽ ትንሽ አድርገን በትንሽዬ እንጀራ በልተን በቂ ካሎሪ ከካርቦሃይድሬቱ ከፕሮቲኑም ከፋቱም እናገኛለን ማለት ነው። ሌላው እዚህ ጋር ወሳኙ ነገር ምንድነው? ቅባት እና ቅቤ። ዘይት ስንጨምር 1 ማንኪያ ዘይት ከአንድ እንጀራ በላይ ካሎሪ ስላለው ዘይት ትንሽዬ ብቻ ጠብ አድርጉ። በጣም መቀነስ የምትፈልጉ ሰዎች ምንም ባትጨምሩም ይመከራል። ጨው በጣም ትንሽ ካልሆነ መተው። ቅባት ደግሞ ወይም ደግሞ ቅቤ ደግሞ ምንም አይመከርም። መቀነስ ለምትፈልጉ ሰዎች፣ መጨመር የምትፈልጉ ሰዎች ትንሽዬ መጠቀም ትችላላችሁ። ሰው የዛሬው ቻሌንጃችን ይህን ይመስላል። ማድረግ የምትችሉ እናደርጋለን በሉ። እኔ አብሬያችሁ ነኝ። እስከ ጥግ አብረነን። ላይክ፣ ሼር፣ ኮመንት እንዳይረሳ። ኮፒ ሊንክ አድርጉ፣ ሪፖስት አድርጉ። 1 ሚሊዮን ሰው ጋር እንዲደርስ ነው እቅዳችን። አብረን እስከ ጥግ እንሄዳለን።